ሰላም ጤና ይስጥልን አድማጮቻችን እንደምን ቆያችሁን? ይህ የኪክኦፍ ስፖርት ዝግጅታችን ተጀምሯል። ትናንትና በቻምፒየንስ ሊግ ምሽት በፒኤስጂ እና በባየር ሙኒክ መካከል ምን አይነት አስገራሚ ጨዋታ ያየ ነው። በቻምፒየንስ ሊግ ግማሽ ፍጻሜ ከተደረጉ ታሪካዊ ጨዋታዎች መካከል አንደኛው ሊባል የሚችል ጨዋታ ነው ትናንትና የተመለከትነው። በርዕሳችንም ላይ እንዳያችሁት ቻምፒየንስ ሊግ ግማሽ ፍጻሜ በይመጥን መልኩ የተሰፋ ጨዋታ ነው እና እጅግ ይህን አስገራሚ ጨዋታ ትንታኔ ይዘንላችሁ ቀርበናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያ እንግዲህ እንደተጠበቀው ነው ይህ ጨዋታ ባየር ሙኒክ ከፒኤስጂ በፓርክ ዲ ፍራንስ በፒኤስጂ ሜዳ የተደረገ ጨዋታ እንደተጠበቀው የሃይ ቮሊዩም ጨዋታ ይሆናል ተብሎ ነበር የሚጠበቀው። ጨዋታውም ከጨዋታው በፊት የተለያዩ ተንታኞች ፑንዲቶችም ሲገልጹት እንደነበረው በሁለቱም ቡድኖች እጅግ የጨዋታ ፍሰታቸው የሚያምር በተቀናጀ ማጥቃት የሚጫወቱ አታክ የሆነ ፉትቦል የሚጫወቱ ምንም አይነት ወደኋላ ባክፓስ ያልበዛበት ጨዋታው እንዳለ ኳሶች ወደፊት የሚፈሱበት ኤሊት በሁለቱም በኩል የሆኑ ኤሊት የሆኑ ዊንገሮች ያሉበት ጨዋታ እንደመሆኑ ብዙ ጎል እንደሚኖረው ይጠበቃል። ግን እውነት ለመናገር 9 ጎል ድረስ መጠበቃችንን አላስታውስም። ይህ ጥም ቆራጭ የሆነ ጨዋታ ነበረ በሁለቱም ቡድኖች መካከል የተመለከትነው። እጅግ አስደሳች ጨዋታ፣ ለተመልካች የሚጋብዝ ማንኛውም ገለልተኛ ተመልካች ቢያየው ተደስቶበት የሚወጣው ጨዋታ ነበር። ምን አይነት ጨዋታ ነው ያየነው? እስቲ አድማጮቻችን እናንተም እስኪ ኮሜንት ላይ ሀሳብ አስተያየታችንን አሳውቁን። ከጨዋታው ምን ታዘባችሁ? በእናንተም በኩል ያለውን እና ይህ ጨዋታ በጣም ብዙ ተርኒንግ ፖይንቶች የነበሩት እጅግ በጣም ጥፋቶች የነበሩት ጨዋታ ነው። እውነት ለመናገር በመጀመሪያዎቹ 20 ደቂቃ የነበረው የኃይል ሚዛን፣ ከዛ በኋላ እንደገና ተመልሶ ፒኤስጂ የወሰደበት፣ ከዛ እንደገና ከሰከንድ አፍ በኋላ ደግሞ ሙኒክ ኦልሞስት ፒኤስጂ እነዛን 2 ጎሎች አስቆጠረ እንጂ ሰከንድ አፍ ስፔሻሊ አብዛኛውን የጨዋታ ክፍል ባየር ሙኒክ በጣም ጨዋታውን ዶሚናንት አድርጎ ኮንትሮል አድርጎ ለመጫወት የሞከረበት ነው እና ስፔሻሊ ዲቴል ለማየት እንሞክር። በፒኤስጂ በኩል መጀመሪያ ደቂቃ የነበረው ፕሬሲንግ እጅግ በጣም አስገራሚ ነው። የነ ዴምበሌ የነ ዴዘሪዶ የነ ክቫራ ተስኬሊያ ፊት መስለን የነበራቸው ቅንጅትና የባየር ሙኒክ ቢውልድ አፕን ለማጨናገፍ ያደረጉት የነበረው ሃይ ፕሬሲንግ እና ሙኒክን ደግሞ ያ ሃይ ፕሬሲንግ ለመውጣት ረጃጅም ኳሶችን ወደነ ሃሪኬን ወደነ ሉዊስ ዲያስ ለመጣል በሚሞክርበት ሰዓት ያን ሰከንድ ቦል እንደገና አሸንፈው ኳሱን መልሰው ሪጎን አድርገው እንደገና ቢውልድ አፕ አድርገው መልሰው ሙኒክ ላይ ጥቃት የሚሰነዝሩበት ወይ እጅግ አስገራሚ ነበር። በሁለቱም ቡድኖች በኩል የነበረው የፉክክር መንፈስ እጅግ አስገራሚ ነበር በእውነት። በመጀመሪያዎቹ 20 ደቂቃ ሙኒክ የተሻለ ቡድን ይመስል ነበረ። ፕሬሲንጉ አሪፍ ነበር። ከዛ ከፒኤስጂ ተከላካዮች ጀርባ የሚያገኙት ስፔስ በፒኤስጂ ተከላካዮች እና ፒኤስጂ አማካዮች መካከል ኬን ድሮፕ እያደረገ እየመጣ ኳሶችን እየተቀበለ ደኖ ኦሊሴ ስሩፓስ የሚያደርግበት መንገድ እጅግ የሚገርም ነበር። ስፔሻሊ ሃሪኬን ሙሉ ጌሙን አይታችሁ ከሆነ ስፔሻሊ በጣም ድሮፕ እያደረገ እስከ ራሱ የፍጹም ቅጣት ምት ሳጥን ድረስ እየመጣ እየተቀበለ አንዳንዴም ከማኑኤል ኒየር ቀጥታ ኳሶችን የተቀበለ እንደ ዲፕላይን ፕሌይ ሜከሩ ላይ ሲጫወት ነበር። የኬን ወርክ ሬት እጅግ አስገራሚ ነበር። በመጀመሪያዎቹ 20 ደቂቃ የነበረው የባየር ሙኒክ ፍሉዲቲ እጅግ አስገራሚ ነበር በእውነቱ። ከዛም በ17ኛው ደቂቃ ላይ ነው የመጀመሪያው ጎል በፔናልቲ ሃሪኬን ያስቆጠረው። ሉዊስ ዲያዝ ላይ ፓቾ የተሰራበትን ጥፋት ተጠቅመው ነው እንግዲህ ፔናልቲ አግኝተው ባየር ሙኒኮች ቀዳሚ መሆን ችለው ነበረ። ጎላ ከተቆጠረች በኋላም ሙኒክ ዶሚናንት ይመስል ነበረ። ግን ስፔሻሊ የኦሊሴ ቻንስ ከግብ ጠባቂው ከሳፋኖቭ ጋር ተገናኝቶ 1-1 ተገናኝቶ የሳተው ኳስ እጅግ አስቆጭ ነበረ። ከዛ በኋላም ፒኤስጂ ወደ ጨዋታው ለመመለስ ያደረጉት ጥረት ስፔሻሊ ደምበሌ 1-1 ተገናኝቶ ከማኑኤል ኒየር ጋር የሳተው ኳስ
ማውሳት ይቻላል። ስፔሻሊ ዛየር ኤምሬ በግራ በኩል የሰነጠቀለትን ኳስ ብቻውን 1 ለ1 ከበረኛ ጋር ተገናኝቶ ክሊር ቻንስ ነበር ያመከነው። ከዛ በኋላ የክቫራ ጎል እጅግ ሌላው ተርኒንግ ፖይንት ይመስለኛል። ስፔሻሊ 1 ለ1 ነው የተገናኘው ከስታንሲክ ጋር። ይህ የክሮኤሽያ ዲፌንደር ስታንሲክ 1 ለ1 ክቫራን ማቆም አልቻለም ነበረ። ስፔሻሊ እንደዚህ ሞመንተም ሴት የሚያደርጉ ጎሎች ናቸው። በሁለቱም በኩል በፒኤስጂ በኩል ስፔሻሊ ክቫራትስኬሊያ እና ዴዜሬ ዱዌ በግራና በቀኝ በኩል ከቀጥታ የሚገናኙት የነበረው ከአልፎንሶ ዴቪስ እና ከስታንሲክ ነበረ። በሌላኛው ደግሞ አቅጣጫ ፓቾ ማን ነው ይቅርታ ኑኖ ሜንዴሽ ከሚሼል ኦሊሴ ጋር የነበረው 1 ለ1 ፉክክር እጅግ አጓጊ ነበር። በዛኛው በኩል ደግሞ ሉዊስ ዲያዝ ሀኪሚን እጅግ ሲፈትነው ነበር እና እነዚህ 1 ለ1 ግንኙነቶች በጣም ማተር ያደርጉ ነበረ። ክቫራትስኬሊያ ያችን 1 ለ1 ሞመንት ተጠቅሞ ነው የአቻነቷን ጎል ያገባው። እቺ የአቻነቷ ጎል ብዙ ነገር ቀይራለች። ከዛ በኋላም እንደገና ሁለተኛ ጎልም ሲቆጠር በተመሳሳይ ሁኔታ ፒኤስጂ በኪክ ብሬክ የመጡት ኳስ ነው። ኮርነር ኪክ ተደርጎ ከሴት ፒስ ነው ያችን ጎል ያስቆጠሩት እና የፒኤስጂ ስፔሻሊ ኳሱን ካገኙት በኋላ በፍጥነት ወደ ባየር ሙኒክ ፍጹም ቅጣት ምት የሚደርሱበት መንገድ እጅግ አስገራሚ ነበር። ሌላው በትናንትና ጨዋታ የተመለከትነው በጨዋታው ላይ ሴት ፒስ ጎሎችን አይተናል። ባልተለመደ ሁኔታ በሙኒክ በኩል ዳዮት ኡፓሜካኖ ያስቆጠረው ጎል ሴት ፒስ ጎል ነው። በፒኤስጂ በኩልም ያቺ ጆao ኔቬስ ያስቆጠራት ጎል ከኮርነር ኪክ ነች። እንደውም ከጨዋታው በኋላ የባየር ሙኒክ አሰልጣኝ ቪሰንት ኮምፓኒ ስለዛች ስለ ፔናልቲውም ሆነ ስለ ኮርነር ኪኩ ኮምፕሌንስ ያደርግ ነበር። ስፔሻሊ ኮርነር ኪኩ ሳይነካ ነበረ አጌንስት የተሰጠብን ብሎ ነበረ። ያችን ኮርነር ኪክ ግን ዲፌንድ አላረጉም፣ ተቆጠረባቸው። ስለ ፔናልቲውም ቪሰንት ኮምፓኒ ከጨዋታው በኋላ ፔናልቲው እንደማያሰጥ ሲናገር ነበረ። ሁለተኛ ጎል ከተቆጠረ በኋላ ስፔሻሊ ፒኤስጂ ያችን በጃኦ ኔቬስ አማካኝነት መሪ ከሆነ በኋላ እጅግ የባየር ሙኒክ ቢልድ አፕ ለማፈራረስ ሲሞክሩ ነበር። በጣም ፕሬስ ሲያደርጉ ነበር። ይሄ ደግሞ ባየር ሙኒኮችን ረጃጅም ኳሶች እንዲጥሉ ሲያደርጓቸው ነበር። እነዚያ የረጃጅም ኳሶች ደግሞ ኦልሞስት የተሳኩ አልነበሩም፣ አብዛኞቹ የተሳኩ አልነበሩም እና ተመልሰው ኳሱ በፒኤስጂ ቁጥጥር ስር እንዲውል ነበር ያደረጉትና የፒኤስጂ ፕሬሲንግ እጅግ ሳይታለፍ መነሳት የሚገባው ጉዳይ ነው። ስፔሻሊ ከፕሬሲንጉ በተጨማሪ ደግሞ ኪክ ብሬኩ በካውንተር አታክ ፈጥነው ወደ ባየር ሙኒክ ግብ ክልል ደርሰው ጥቃት የሚሰነዝሩበት መንገድ እጅግ አስገራሚ ነበር። ፈርስት ሃፍ ላይ ሚሼል ኦሊሴን ሳናነሳ አናልፍም። ስፔሻሊ እኔ እንግዲህ እስካሁን አብዛኞቻችን ስናይ ኳስ ኑኖ ሜንዴሽ በጣም ብዙ ኤሊት የሚባሉ ዊንገሮችን ከጨዋታ ውጭ ሲያደርግ አይተናል። እነ መሐመድ ሳላን፣ እነ ላሚን ያማልን፣ እነ ቡካዮ ሳካን በፍጹም ቁጥጥር ዶሚኔት አድርጓቸው ሲወጣ አይተናል። እንደ ትናንትና ግን በኦሊሴ እንደተፈተነው ሚሼል ኦሊሴ እንደፈተነው ኑኖ ሜንዴስ ሲፈተን አይተነው አናውቅም። 41ኛው ደቂቃ ላይ ኦሊሴ ያችን ጉብ ሲያስቆጥር ምን ያክል የልጁን ኳሊቲ ኮንፊደንስ እና ታለንቱን የሚያሳይ ጎል ነው። ስፔሻሊ በ4 ተጫዋቾች መካከል ተከቦ ነበረ። ግቡን ያስቆጠረበት መንገድ፣ ድሪብል ያደረገበት መንገድ፣ ያገባበት መንገድ እጅግ ስለ ልጁ ብዙ ይነግረናል፣ ምን ያክል ታለንትድ እንደሆነ እና እንደዚህ አይነት ዊንገሮች አሁን ሞደርን ፉትቦል ላይ ስፔሻሊ እየጠፉ ነው፣ እነዚህ ኤሊት ዊንገሮች እና ሚሼል ኦሊሴ አስገራሚ ጎል አስቆጥሮ ነው ቡድኑን ወደ አቻ ያደረገው። ከዛ ግን ጨዋታ ኦልሞስት 2-2 ነበረ ፈርስት ሃፍ የሚያልቅ የሚመስለው ያቺ ፔናልቲ እስክትገኝ ድረስ። አንደኛው ጥፋት ወይም ደግሞ አንደኛው ተርኒንግ ፖይንት ለጨዋታው እሱ ነው። ምክንያቱም ደንበሌ ያችን ክሮስ ያደረጋት እንኳን አልፎንስ ዴቪስ ብሎክ ሲያደርግ በእጁ ነክቶ ነበረ። ፔናልቲ በተወሰነ መልኩ አጨቃጫቂ ነበር። ፒኤስጂ ያችን ፔናልቲ አግብተው እረፍት ላይ 3-2 መሪ ሆነው ነበረ ከእረፍት መልስ የመጡት። በሁለተኛው አጋማሽ ባየርኖች በተወሰነ መልኩ የጨዋታ ስልት ለውጠው ነበር የመጡት። በተወሰነ መልኩ በባክስሪ ለመጫወት ፈልገው ነበረ። ተጫዋቾቻቸውን 24 ፒች ገፍተው ወደፊት ሞር
አድርገው ለመጫወት ፈልገው ነበር። ስፔሻሊ ቀኝ ፉልባክ ላይ የተሰለፈው ክሮሻዊ ተከላካይ ጆሴፍ ስታንቺች ሞር ኢንቨርት እያደረገ ወደ መሀል እየገባ ከኪሚች ጋር ደብል አፕ እያደረገ ከፊት የነበሩትን ፓቭሎቪች እና ጀማል ሙሴላን ሞር ወደ ባየር ወደ ፒኤስጂ ፔናልቲ ቦክስ ሳጥን ሞር ወደዛ ገፍተው 24 ተፒች ብዙ ተጫዋቾችን የማጥቃት ተጫዋቾችን በፒኤስጂ የሜዳ ክፍል ላይ አብዝተው ለመጫወት ሞክረው ነበረ። እሱም እየሰራላቸው ይመስል ነበር ለ10 ደቂቃ። ግን ባልጠበቀ ሁኔታ እንደገና ፒኤስጂ በ2-3 ደቂቃዎች ውስጥ ነው ክቫራትስኬሊያ እና ደንበሌ አግብተው ውጤቱን ወደ 5-3 ያደረጉት። ስፔሻሊ የክቫራ ጎል ሀኪሚ አሲስት ያደረገለት ጎል ፒኤስጂ የሚፈልገውን ነገር ያገኘ ይመስላል። የፒኤስጂ ሶስቱ የፊት አጥቂዎች እጅግ በጣም ፍሉድ ነበሩ። ማኔቱ ጋር እንደሚገኝ ማርክ ለማድረግ ይቸግራል። ፒኤስጂ በ49 እንደሚጫወተው ደንበሌ ግራ ላይ ይወጣል፣ ቀኝ ላይ ይወጣል፣ ዲፕ አርጎ ኳሶችን ሲቀበል እናየዋለን። ዱዌ እና ክቫራ በተወሰነ መልኩ ሲቀያየሩ እናቸዋለን። እዛች እንቅስቃሴ ላይ ልብ ብላችሁ ከሆነ ስፔሻሊ ዴዘሬ ዱዌ ኳስ ለመቀበል ሲወጣ ድሮፕ ሲያደርግ አብሮት የባየር ሙኒክ ተከላካይ አልፎንሶ ዴቪስን ቀይሮ የገባው ኮናርድ ላይመር አብሮት ተከትሎት ወጣ። ያችን ከፒኤስጂ ከባየር ሙኒክ ተከላካይ ጀርባ የነበረውን ስፔስ ነው ሀኪሚ ኤክስፕሎይት አድርገው የተጠቀምበት። ጨዋታው ላይ እንዳያችሁት ከሆነ የባየር ሙኒክ ዊንገሮች ኦሊሴ እና ሉዊስ ዲያዝ የፒኤስጂን ፉልባኮች ኑኖ ሜንዴሽ እና ሀኪሚ እንደ ልባቸው እንደ ድሮ እየወጡ እንዳያጠቁ ፒን አድርገዋቸው ነበር። ምክንያቱም ሉዊስ ዲያዝም ሀኪሚን ማርክ አድርጎት ነበረ። ሀኪሚ በነፃነት ወጥቶ እንዳያጠቃ ሲያደርገው ነበረ። ኑኖ ሜንዴሽም በዛ በኩል በነፃነት ወጥቶ እንዳያጠቃ ኦሊሴ የነበረበት እና ያቺን ኳስ ግን አይታችሁት ከሆነ ዴዜሬ ዱዌ ኳስ ለመቀበል ሲመለስ ኮናር ላይመር አብሮት ነው የተመለሰው እና ሀኪሚ ያችን ከሱ ጀርባ የነበረችውን ስፔስ ነበረ ኤክስፕሎይት አድርጎ ያችን ኳስ ቀጥታ ሴት ባክ ፓስን ያደረገለት ለክቫራትስኬሊያ ያችን ኳስ አስቆጠረና ውጤቱ 4-2 ሆነ። አልተጠበቀም ነበረ። ወዲያው ከ2-3 ደቂቃ በኋላ ነው በኪክ ብሬክ ዴዜሬ ዱዌ ያችን ረጅም ሜትር ነው 40-50 ሜትር ይመስለኛል ድሪብል አድርጎ ለዴምበሌ የሰጠው። ደንበሌ ያችን ኳስ ማኑኤል ኔር ምንም ማድረግ አይችልም፣ ቆሞ ነው ጎሉ ሲገባ ስናስተዋል የነበረው እና እጅግ አስገራሚ ኪክ ብሬክ ነበረ። ከረፍት በኋላ ኦልሞስት ጨዋታውን ሞር ዶሚኔት አድርገው የተጫወተው ባየር ሙኒክ ነበር። ግን ፒኤስጂዎች በነዛ በጣም በፈጣን መልሶ ማጥቃት ሁለቱን ጎሎች አስቆጥረው ውጤቱን ወደ 5-3 ማስፋት ችለው ነበር። ስፔሻሊ በዚህ አጋጣሚ የፒኤስጂ ሶስቱ አማካዮች ወርክ ሬታቸውን ሳናደንቅ አናልፍም። ቪቲኒያ፣ ጆን ኔቬስ እና ዛይር ኤምሪ ምን አይነት አማካዮች ናቸው! እጅግ የሚገርም ተሰጥኦ ያላቸው ከኳስ ጋርም ያለ ኳስም የተመቹ። ስፔሻሊ ፒኤስጂ ከኳስ ውጭ ሲሆን አብዛኞቹ ተጫዋቾች ከኳስ ጀርባ ተመልሰው ስፔሶችን ሲደፍኑ በኮምፓክትነስ ለመከላከል ሲሞክሩ ስናይ ነበርና የፒኤስጂ ሶስቱ አማካዮች እጅግ የሚደንቅ ነበረ። ጨዋታውን ሞር ኮንትሮል ለማድረግ ስፔሻሊ ቪቲኒያ ያቺን ኳስ አራተኛው የፒኤስጂ አራተኛ ጎል ሲቆጠር ራሱ ለሀኪም የሰጠበት መንገድ ያቺ ረጅም ኳስ እጅግ አስገራሚ ነበረች። ከዛ ግን ብዙም አልቆየም። መልሶ በሴት ፒስ ባየር ሙኒክ ሶስተኛውን ጎል ሲያስቆጥር ሌላ ተርኒንግ ፖይንት ነበር ለሙኒክ። ሙኒክ ጌሙ ላይ እንዲቆይ የሚያደረገው ጎል ነው። በአስገራሚ ሁኔታ ግን ሳናደንቅ ማናልፍ አሁንም ሃሪኬን ነው። ሃሪኬን ምን እድሜው እየጨመረ ሲሄድ እንደ ወይን እየጣፈጠ የሚሄድ ተጫዋች ነው። ድሮፕ ያደርጋል፣ እንደ ተደራቢ አጥቂም እንደ 10 ቁጥርም ይጫወታል። ብሩ በሚፈልገው ቦታ ይገኛል። አንዳንዴ በራሱ ፔናልቲ ቦክስ ውስጥ ሆኖ ሲከላከል ታዩታላችሁ። የሚገርም ወርክ ሬት ነበረ። የባየር ሙኒክ አራተኛ ጎል ሲቆጠር ለሉዊስ ዲያዝ የሰጠበትን መንገድ አይታችኋል። ያቺ ኳስ ኦፍሳይድ ተብላ ተሽራ ነበር፣ በኋላ በቫርን የጸደቀችው። የሉዊስ ዲያዝን ብቃት ግን ሳናደንቅ አናልፍም። ፈርስት ተቹ፣ ከዛ በኋላ ደግሞ ማርኪኒዮስን የሸወደበትና ሚዛኑን ያሳተበት መንገድ እና ጎሉን ተረጋግቶ ያስቆጠረበት መንገድ እንደዚህ አይነት ኤሊት ዊንገሮች የምርም ዋንጫ እንደሚያመጡላችሁ ታያላችሁ። እስከዛሬ በነበረው ትሬንድ
አንድ ዋንጫ የሚበላ ቡድን ስፔሻሊ ሻምፒዮንስ ሊግ የሚበላ ቡድኖች ብዙ ጊዜ ካይታችሁ ከሆነ ኤሊት ዊንገር አላቸው። ለምሳሌ አምና ፒኤስጂ ሲበላ አሁን የምንጠራቸው ዊንገሮች ነበሩ። ከዛ ፊት እነ ማድሪድ ሲበሉ እንደነ ቪኒሽስ ጁኒየር እና ሮድሪጎ አይነት ዊንገሮች ነበራቸው። ሲቲም ሲበላ እንደነ ማሃሬዝ አይነት ኤሊት ዊንገሮች ነበራቸው። እርግጥ በዛ ዓመት ጃክ ግሪሊሽም እጅግ በጣም ጥሩ ፐርፎርማንስ ነበር ያሳየው እና እንደነዚህ አይነት ኤሊት ዊንገሮች ጨዋታውን መቀየር የሚችሉ ጨዋታውን ዲክቴት ማድረግ የሚችሉ ተጫዋቾች ናቸው። ከ68ኛው ደቂቃ በኋላ ሙኒክ አሁንም ሞር ጌሙን በተወሰነ መልኩ ዶሚኔት አድርጎ ለመጫወት ሞክሯል። ከዛ በኋላ የተወሰኑ የጨዋታ ቅያሬዎችን ለማድረግ ሞክረዋል። ጎርቴስካን አስገብተው ሃይራፕት ፒች ስፔሻሊ ሎንግ ቦሎችን እንዲያሸንፍ ሰከንድ ቦሎችን ለማሸነፍ የሞከሩበት ሁኔታ ነበረ ጨዋታው። ከዛ በኋላ ተጫዋቾችም የመዳከምና የመቀዛቀዝ ሁኔታ ነበራቸው። ሞር ግን አሪፍ ነበረ። ፒኤስጂ ሞዩሉን ከቀየረ በኋላ ሞዩሉ አንድ እጅግ ክሊር ቻንስ አድርጎ ነበር። ስፔሻሊ ቪቲኒያችን ኳስ ሰጥቶት ብረት የመለሰበት ትልቅ አጋጣሚ ከ68ኛው ደቂቃ በኋላ እሱ ይመስለኛል። ይሄ ድንቅ የሻምፒየንስ ሊግ ምሽት በጣም በጣም ብዙ ነገር ነው ያሳየን። ከጨዋታው በኋላም እንደተጠበቀው ሃይ ቮሊዩም ጌም ነበረ። እጅግ ብዙ ሙከራዎች፣ ብዙ የጎል ሙከራዎችን አይተናል። ብዙ የማጥቃት ሁኔታዎችን አይተናል። ከጨዋታው በኋላ ራሱ የሁለቱም ቡድኖች አሰልጣኞች የሰጡትን ፕሬስ ኮንፈረንስ ስፔሻሊ ሉዊስ ኤንሪኬ ኢት ዋዝ አሜዚንግ ነው ያለው። ሉዊስ ኤንሪኬ ቃል በቃል ለማለት ያክል ኢትስ ዘ ቤስት ማች አይ ሃቭ ኤቨር ማኔጅድ ኢን ማይ ኢንታየር ላይፍ ነው ያለው። በቃ በእኔ የአሰልጣኝነት ካሪየር እንደዚህ አይነት ምርጥ ጨዋታ ማኔጅ አድርጌ አላቅም ነው ያለው ሉዊስ ኤንሪኬ። እና ከዛም ቀጥሎ ለማለት የፈለገው ምንድን ነበር? ሁለቱም ቡድኖች ለማጥቃት ነበር የመጡት እና ሁለቱም ቡድኖች ለማጥቃት ነው የተጫወቱት። ስላሸነፍን ደስ ብሎናል የሚል አስተያየት ነበር የሰጠው። በተቃራኒው የባየር ሙኒኩ አሰልጣኝ ቪንሰንት ኮምፓኒ ስለ ጨዋታው ሲጠየቅ የመለሰው መልስ በመጀመሪያዎቹ 20 ደቂቃ ኢንጆይ እያደረኩት ነበረ እንደ ማንኛውም ተመልካች፣ ግን ልክ አሰልጣኝ እንደሆንኩት ትዝ ሲለኝ ቃል በቃል ቶርቸር ነው ያለው። ቶርቸር ነው የሆንኩት። እንደምናስታውሰው በቅጣት ምክንያት ቴክኒካል ኤሪያ ላይ ሆኖ ቡድኑ መምራት አልቻለም ነበረ ቪንሰንት ኮምፓኒ እና ቶርቸር ሆኛለሁ አለ። በተወሰነ መልኩ ኮምፕሌን ለማድረግ ሞክሯል። ስለ ፔናልቲው እና ስለ ኮርነር ኪኩ ኮምፕሌን ለማድረግ ሞክሯል። ሁለቱም አሰልጣኞች ግን ያነሱት አንድ ነገር አለ። ስለ ሜንታሊቲ፣ ስለ ታለንት፣ ስለ ኳሊቲ አንስተዋል። ስፔሻሊ ፒኤስጂ በመጀመሪያው አጋማሽ ከመመራት ተነስቶ 2 ጊዜ መራ አይደል? ሃሪኬን ካስቆጠረ በኋላ 1-0 የተመሩ ነበር። አቻ ሆኑ፣ 2-1 መሩ። ከዛ ሙኒክ አቻ አደረገ፣ እንደገና 3-2 መሩና በመጀመሪያው አጋማሽ ብቻ ፒኤስጂ ከመመራት ተነስቶ 2 ጊዜ መምራት ችሎ ነበር። የተጫዋቾቹን ዲዛይር ስፔሻሊ ዲዛይር ለመሮጥ ዱዌሎችን ለማሸነፍ አንድ ለአንድ ዱዌሎችን በጣም ብዙ ዱዌሎችን አይተናል እዚህ ጨዋታ ላይ። እነሱን ለማሸነፍ የነበራቸው ጥረት እጅግ እጅግ አስገራሚ ነበር እና በጣም ብዙ ዱዌሎች ነበሩ። ኢንቴንሲቲ የነበረው ጌም ነበረ። እጅግ አጓጊ ደስ የሚል ጨዋታ ነበር። ጨዋታው ደግሞ 5-4 መጠናቀቁም ደግሞ የመልሱ ጨዋታ በባየር ሙኒክ የሚደረገውን የመልስ ጨዋታ እጅግ እንድንጠብቀው የሚያደርግ ጨዋታ ነው። ምክንያቱም የአንድ ጎል ልዩነት ነው። ስለዚህ እጅግ አጓጊ እጅግ ሙከራ የበዛበት ጌም ነበረ። ይህን እጅግ አጓጊ ጌም እንግዲህ ላላያችሁ ተመልካቾች ተመልሳችሁ እንድታዩት ጋብዛለሁ በዚህ አጋጣሚ። እናንተም እስኪ ስለ ጨዋታው የነበራችሁን እይታ አስተያየት እስኪ ኮሜንት ላይ ጻፉልን። ዛሬ ደግሞ በአርሰናል እና በአትሌቲኮ ማድሪድ ሌላ ተጠባቂ ጨዋታ አለ። ስለሱ የምታስቡትን ጻፉልን። ኪኮፍ ስፖርት አብራችሁን ነበራችሁ፣ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይንረሳ። መልካም ጊዜ